ስቲቨን ኪንግ ዓለማችን ላይ በጣም የተከበረ የሚደነቅ ደራሲ ነው። መጽሐፎቹ በሚሊዮን ኮፒዎች ሸጧል። አንድ ጊዜ በጣም ረጅም ልቦለድ አስመረቀና አንድ ጋዜጠኛ ጠጋብ በጣም ነው የሚገርመው እንዴት አድርገ ነው ይሄን የሚያክል ጥራዝ ይሄንን ሁሉ ገጽ ጽፈ የጨረስከው አለው። ስቲቨን ኪንግ መለሰ በአንድ ጊዜ አንድ ቃል ይጻፍ። ቀላል ይመስላል ሐሳብ ግን መጨረስ የምትፈልግ ከሆነ በትንሹም ቢሆን አሁኑኑ ጀምረው። ሕፃኑ ወደ ሰማይ ከፍ ብለው የሚወጡትን ፊኛዎች ያሳየው ሁሉ ጊዜ ቢጫ፣ አረንጓዴ፣ ቀይ፣ ሰማያዊ ፊኛዎች ወደ ሰማይ ስትለቃ ያህል ጥቁር ፊኛ ግን እንደዚህ ከፍ ብሎ መውጣት ይችላል ብሎ ጠየቀ። ነጋዴው በሕፃኑ ልጅ ጥያቄ እየተገረመ መለሰ። ፊኛዎቹ ከፍ ብለው እንዲወጡ የሚያደርጋቸው በውጭ ያለው ቀለማቸው አይደለም በውስጣቸው የተሞላው አየር ነው ብሎ መለሰ። ያንተን ሕይወት ከፍም ዝቅም የሚያደርገው ውጫዊ ሁኔታ አይደለም። ኦፕራ በተጋበዘችበት መድረክ በሙሉ ስለ ምስጋና ስለ ግራቲቲዩድ ሁሌ ታወራለች። እንደውም እሷ ምን ትላለች? ሰው ሁሌ ጧት ካልጋው ሲነሳ ማታ ወደ አልጋው ሲገባ ከቻለ በህይወት ውስጥ የሚያመሰግንባቸውን 5 ነገሮች መጻፍ አለበት። ጆርናል ቢያዘጋጅ ጥሩ ነው ትላለች። ይሄንን ሁሉ ጊዜ ስትደጋግም አንድ ሰው ጠርቶ ምን አላት? ኦፕራ አንቺ እኮ በጣም ስኬታማ ነሽ፣ ባለጸጋ ነሽ፣ ቢሊየነር ነሽ፣ ታዋቂ ነሽ፣ ብዙ ነገር አሳክተሻል። ባታመሰግኝ እኮ ነው የሚገርመው። እኛ ምን አግኝተን እናመስግን? ጧት ማታ ምን ብለን እናመስግን አለ። ምን አለች መሰለኝ? እኔ ማመስገን የጀመርኩት ከ20 ከ30 ዓመታት በፊት ቤቴ ብትመጣ የምስጋና ደብተሮች ብቻ ሞልተውታል። አንዱን መደርደሪያ እንደውም አሁን እዚህ ጋር ስለደረስኩ አይደለም ማመስገን፣ እዚህ ጋር ያደረሰኝ ማመስገን ነው። ምን ማለት ነው? ስኬታማ እንደሆነ ይረዳኝ ሁሌ ፖዚቲቭ ስሜት ውስጥ በመሆን በማመስገን ነው። አንድ ደራሲ እንደዚህ ይላል፣ የማይሸነፍ አንድ ሰው አውቃለሁ፣ እርሱም ተስፋ ቆርጦ ጥረቱን የማያቆም ነው ይላል። አንዳንዴ እንደሞኝ ባመንክበት ነገር ግግም ማለት ጥሩ ነው። የምትፈልገው ነገር ተፈጠረ አልተፈጠረ ስትራቴጂን እየቀያየርክ ጥረትህን መቀጠል። ወዳጄ እውነተኛ ለውጥ የምትፈልግ ከሆነ ወጣ አቋም ያስፈልጋል። ሰውየው በሩን ሲከፍት በሩ ላይ ቆሻሻ ተጥሏል። አዘነ፣ ተናደደ። ያው ጎረቤቱ እንደጣለው ያውቃል። የጎረቤቱ ተናደደና ምን አደረገ? ቆሻሻውን አፋፈሰና አስቀመጠው ጥግ ላይ። ከዛ ወደ ቤቱ ገብቶ እየጠበሰ የነበረው ኩኪስ ጨረሰና ግማሹ በሌላ ሳህን አጥቆ ይዞ ወጣ። ጎረቤቱ በር ላይ አስቀምጦት ተመለሰ። ይሄንን የሚያይ ሌላ ሰው በጣም ገርሞት መጣና እሱ በርህ ላይ መጥቶ ቆሻሻውን ደፋ። አንተ ደግሞ ስትጠብስ የነበረውን ኩኪስ ሂደህ በሩ ላይ አስቀመጥክለት። ምን ማድረግ ነው? ምን አስበህ ነው አለው። ሰውየው መለሰ፣ ሰው ያለውን ነው የሚሰጠው። ወጣቱ ጠቢቡን ሰው ጠየቀ፣ በዚህ ዓለም ትልቁ ሸክም ምንድነው ብሎ። ጠቢቡ ሰው ምንም ሳያመነቱ መለሱ፣ የኔ ልጅ የዚህ ዓለም ትልቁ ሸክምማ ምንም ማለት ይሸከማል። ካልዘራ አታጭድ። ማንም አይመጣ። ማንም ከእንቅልፍ ቀስቅሶ ከአልጋ አስነስቶ አሪፍ ደሞዝ ያለው ስራ እንካ ብሎ አይሰጥም። ማንም ከህይወትህ ላይ ወስዶ ለአንተ ምትሆን ሚስት ለአንተ ምትሆን ፍቅረኛ አግኝቼልሃለሁ ብሎ አያገናኝህ። ራስህ መነሳት አለበት። ማንም አይመጣ። ማንንም አትጠብቅ። ያንተን ህይወት ማንም አይቀይርም። ራስህ መነሳት። በነገራችን ላይ ዓለማችን ላይ ስኬታማ የሆኑ ሰዎች እንደ ጤነኛ ሰው የሚያስቡ ሰዎች አይደሉም። ከጤነኛው መንገድ ወጣ ብለው ኦድ በሚባል ያልተለመደ በሚባል እንግዳ በሚባል መንገድ የሚያስቡ ሰዎች ናቸው። ሰዎች እብድ ካላሉ፣ ሰዎች ያሟል ካላሉ ምኑን ትልቅ ነገር ተመኘ? ስማ፣ ዓለማችን ላይ ስንት ቢሊዮነሮች ያሉ ይመስላል? ዓለማችን ላይ ስንት ሀብታሞች ያሉ ይመስልሻል? ቢሊዮነር ደረጃ እንቁጠር 100 200 300 ጥቂት ናቸው።
ዓለማችን ስንት ድሃ አለ? ፉቲ ነው ቢሊየን እናትዬ ዞር ስትይ ድሃ ነው፣ ዞር ስትይ ድሃ ነው፣ ዞር ስትይ ድሃ ነው፣ ሁሉም ድሃ ነው። ለምን ይመስልሻል? እነዛ ጥቂት ሰዎች ስኬታማ ይሆኑት አንድን ሐሳብ ከሐሳብነቱ አሻግረው ስጋ አልብሰው ማየት ስለሚችሉ ነው። ያልጠበቀው ሲፈጠር ያምፋል። ነገሮች የሚበላሹት ግን ለምክንያት ነው። ድፍን ከሆነ አለት አላስፈላጊው አካል ሲራገፍለት ነው ውቅርጹ ጎልቶ ይወጣል። እያማጡ እንጂ እየሳቁ መውለድ የለም። ምርጡ ማንነትን ነጥሮ የሚወጣው አንዳንድ ነገሮች ከህይወት ሲቀነሱ። ለውጥ ፔንፉል ነው፣ ህመም አለው። እውነቱን ተቀበል። ቢሆን ኖሮ እያልክ አትቃዥ ወዳጄ። የምትችለው ላይ አተኩር። ከዛ ትኩረትህ ወዳለበት ጉልበትህ ይፈሳል። አንድ በጣም የምትገርመኝ ሴት አለች። ማየት አትችልም። አንዳንድ ሰው አይኑ ባያይ ቢያንስ በጆሮ ይጽናናል። እሷ ግን መስማትም አትችልም፣ ማየትም መስማትም አትችልም። ግን ራሷን መጻፍና መናገር አስተምራ ዓለም የሚያከብራት ትልቅ የመብት ተሟጋችና ደራሲ ሆነች። ሄለን ኬለር ትባላለች። እንደውም ምን ትለናለች መሰላችሁ? አንድ የደስታ በር ሲዘጋ ሌላው ይከፈታል። ሁላችንም ግን አለመታደል ሆኖ የተዘጋው በር ላይ ስናፈጥ ክፍቱን አናየው ትለናለች። ሄለን የጆሮዋና የአይኗ በር ሲዘጋ የአንደበቷን በር ተጠቅማ ታሪክ ሰራች። አንተ ምን ማአት ወርዶብህ ምን ደርሶብህ ነው የሷን ያህል ሳትፈተን እንደዚህ ተስፋ ይቆርጥ?